አሜሪካ ቤትም ብቻ ቤትም ማርጋችሁ የት ግቡ አሜሪካ። ለምን ብቻችሁን ጠራራ ፀሐይ ላይ እንደ እብዳችሁ የት ትገባላችሁ? አሜሪካ። ለምን ባዶ ክፍል ላይ ገኘኝ አትሉ? ግን የት ይሁን አሜሪካ? የት ይሁን አሜሪካ? አሜሪካ ያርግላችሁ ዶች ሁላችሁ የተመኛችሁትን ያርግላችሁ። በልጅነታችሁ የሰው ጎረቤት ስታዩ አሜሪካን የሄደ ጎረቤት ስታዩ እንቁልልጭ ጭብላችሁ ያደጋችሁ ሰዎች የት ይሁንላችሁ? አሜሪካ ግቡ። የምትመኙ በባህር ልትመጡ በቱርኩ ልትመጡ በእንግሊዝ እያደረጋችሁ ከሀገር ልትወጡ የተንደፋደፋችሁባት አሜሪካ ግቡ ውዶች። አማራጭ ስለሌላችሁ ነው ኢትዮጵያ የተቀመጣችሁት። ምንም ውሸት የለውም። ስደት ይብቃ እየተባለ አይበቃም እያላችሁ እኔ ቤቱ ነደደ ዛሬ ስደት ቆይ ከኋላ ማጀባ ውዶች ላይ እንዳይነድ ስደት ይብቃ እየተባለ ጣኑ ይደርሳችኋል። ስደት ይብቃ ለሀገራችን ስደት አይጠቅምም እየተባለ አሁንም እየተሰደዳችሁ ያላችሁ ሰዎች አሉ። ለምን ቢባል አሜሪካ ለመምጣት እቺ ታላቋ ቤታዬ ባሉ ክፍል ቅብት እንጣት እሳቱ እንዳይደፋ ዛሬ እንጣት የምትልባት አሜሪካ ለመምጣት ደፋ ቀና የምትሉ ሰዎች አላችሁ። የትኛዋ እቺ ቤት ያለችባት እቺ ግንብ ስር ብቻዋን የምትቆምባት እቺ ብቻዋን ባዶ ክፍል ቤት ቁልጥ እምስ ሸፈት የሚያደርግባት አሜሪካ እግዚአብሔር ያስገባችሁ፣ ምኞታችሁን ያሳካላችሁ። እቺ አሜሪካ ሳትገቡ ስትቀሩ ኢትዮጵያን የማድነቅ አቅም ያላችሁ ሌላ ምን የምታመጡት የለማ እንዴ። አባይና ላይ ምንጭን ያመሰግናል አሉ። ስለዛ ያላችሁን አመስግኑ። አሜሪካ ግን መግባታችሁ ምኞታችሁ አይቀር እየተመኛችሁ ሂዱ። ያንን ነው እየተመኛችሁ ሂዱ። አሜሪካ እስኪ አሜሪካ ብሉ። እስኪ አሜሪካ አስባችሁታል? ስንት በሬና ላም ሸጠው በእንግሊዝ አድርገው ሊወጡ ሲሉ ማጅራታቸውን እየተባለ ይመለሳሉ። በቱርክ ሊገቡ ሲሉ አይቻልም። ዋናው አሜሪካ ግቡ እንጂ ውዶቼ። ባዶ ክፍል ቤት ውስጥም ተንቋቁ። ባዶ ክፍል ቤት ዋናው እግራችሁ እዚህ እርገጥ። ዋናው አሜሪካን ሀገር ግቡ እንጂ አሜሪካ ጋድ ብለስ አሜሪካ አሜሪካ ግቡ እንጂ ለምን ጠራራ ፀሐይ ላይ ቂቤ ተለቅልቃችሁ ቂጣችሁ እስኪበሳ ድረስ ለምን ጠራራ ፀሐይ ቃቃቃቃ አትሉ? ዋና ቤት ትገባላችሁ አሜሪካ። ኢትዮጵያ እንገባለን ዞሮ መግቢያ ዛሬ የሚሆን ነገር መግቢያችን ናት። ትገባላችሁ፣ የትም መሄጃ የለንም። አሜሪካንስ አይቻልም፣ ዝም ብሎ አይገባም። ለእኛ ራሱ ውጡልን እየተባለን ያለው እንኳን ሌላው ሊገባ ቀርቶ ማለት ነው። እንኳን ሌላው ሊገባ ቀርቶ መግባት አይቻልም። ምኞት መጀመሪያ ገንዘብ ያስፈልጋል። ይሄ በባህር ተወጋግተሽ አይደለም የምትገቢው፣ ገንዘብ ያስፈልጋል። ፕሌን ላይ መሳፈር አለ። ዝም ብለሽ በምናምን አይደለም የምትመጪው። ስንት ነገር አለ። እዚህ መግባት አይቻልም። ኢትዮጵያ ላይ ግን ማንም መግባት ይችላል። ፍላጎት ካለው ማንም መግባት ይችላል። ኢትዮጵያ ላይ የማይገባ ሰው አለ? የለም፣ ሁሉም ይገባል። አሜሪካ ግን መምጣት ማንም አይችልም። ሶሪ። ስለዛ ያላችሁ አማራጭ ምንድነው? ያላችሁበትን ሀገር እየሰገዳችሁ እያመሰገናችሁ እየለመናችሁ እየተማጸናችሁ ህይወታችሁን ቀጥሉ። አመሰግናለሁ። ቤቱ ግን እጣኑ ታፈነ። እስኪ ጋይስ ሁላ ያላችሁበትን አሜሪካ ብቻ አይደለም። ያው አሜሪካ ስለሆንኩኝ ስለ አሜሪካ ነው ማቀ ይቅርታል። ስለሌላ ላቅ አልችልም። ግን እናንተ ያላችሁበትን ሀገር ጋድ ብለስ እንደዚህ ካናዳ ያላችሁ ጋድ እንደዚህ እያላችሁ እየጨመራችሁ ያላችሁበትን ሀገር አሽቃብጡለት። ለምን ቢባል ኢትዮጵያ ሁሉም ሰው ይሄዳል። ለእኛ ሀገር ያለ ስደተኞች ያለንበት ሀገር ግን ማንም መምጣት አይችልም። ብዙ መስዋዕት ከፍሎ ነው የሚመጣው። ብዙ መስዋዕት ጌስ ጋድ ብለስ አሜሪካ እንዴ አስባችሁ። ካናዳዎች አላችሁ፣ ፍራንስ እንዴ ሰው ይህንን ለመሰደድ አይደል እንዴ ብር እያዋጣ በሬያቸውን እየሸጡ ከጎረቤት እየተጣሉ ከምቀኛ ጎረቤት እየተጣሉ የመጨረሻው እቁቡ ለእኔ ይሁንልኝ ልጅ አሜሪካ ልትሄድ ነው የተባለባት ሀገር ነው ያሉት። የመጨረሻው እቁቡን እባክሽ ይርገዴ ልጅ ቀጣይ ወር አሜሪካ ልትሄድ ነው የመጨረሻ እቁቡን ለእኔ ያርግልኝ ተብሎ አይደል እንዴ ከሀገር የተሰደድ ነው። እባክሽ በሬና ላሞቹን ሽጪ። አረ ቤቱ የሚሸጥ አረ ልጆቹ ያድጉበታል ሲባል ችግር የለውም አሜሪካ ተኬዶ ተሰርቶ ሁለተኛ ቤት ለልጆቹ ይሰጣል የተባለበት እኮ ሀገር ማናት? አሜሪካ። ስንቱ የተሰደደባት። ስለዚ ጋር ብለስ አሜሪካ ኩራት ነው የሚሰማኝ። ዝም ብሎ እኮ አልተመጣም። ስንት ተለፍቶበት ስንት ወጪ ተወጥቶበት ነው። ኢትዮጵያ ማንም አይደል እንዲያውና ስፒድ ሲመጣል እንዴ ማንም አይደል እንዴ መጥቶበት የሚዘልበት ምን ሆናችሁ ነው? ቴንክ ዩ ሊሞቱ ደረሱ እኮ እንዳትታነቁ ፈራ